አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞችና እህቶች የአላህን ቤት መገንባት በዚህ ዓለም የሚደረግ ትልቅ የኸይር ሥራ ነው። ይህ ጥሪ የአላህን ቤት ገንብተው ምንዳ ለሚሹ ሁሉ የቀረበ ጥሪ ነው። ዛሬ ይህንን ታላቅ ምንዳ የሚያስገኝ እድል በፊታችን ተከፍቶልናል። በስልጤ ዞን በአልቾ ወሪሮ ወረዳ በታሪካዊቷ ቃውቆቶ ከተማ እየተገነባ ያለው የኢብኑ አባስ መስጂድና መድረሳ የመጨረሻ ደረጃ ደርሶ የእናንተን ድጋፍ ይጠብቃል። ይህ መስጂድ የሰላት ቦታ ብቻ አይደለም፣ የኢስላም ዕውቀት የሚተላለፍበት፣ ልጆች ቁርአን የሚማሩበት፣ ማህበረሰቡ የሚጠናከርበት የበረከት ቦታ ይሆናል። ስለዚህ የዚህ ታላቅ ኸይር ዕድል እንዳያመልጣችሁ። በተለይም በዚህ በረመዳን ወር ምንዳውንም በእጥፍ በሚያስገኙበት ወቅት ላይ እንገኛለን። ለዚህም የፊታችን ቅዳሜ ለቃውቆቶ ኢብኑ አባስ መስጂድ ከፍተኛ የገቢ አሰባሰብ ፕሮግራም ስላለ በከተማው ያላችሁ ነዋሪዎች እዚሁ ጋር ከአንድ ሰዓት ተኩል ጀምራችሁ እንድትገኙ ባላህ ስም እንጠይቃችኋለን። በሀገር ውስጥ በተለያዩ ከተሞች ያላችሁ ተወላጆች እንዲሁም በውጭ ሀገራት ያላችሁ ኸይር ፈላጊ ወንድሞችና እህቶች ምሽት ከአንድ ሰዓት ተኩል ጀምሮ በቃውቆቶ መስጂድና በተለያዩ ዲጂታል ሚዲያ መድረኮች የመስጂዱን ግንባታ ማጠናቀቂያ የገቢ ማሰባሰቢያ ፕሮግራም ይካሄዳል። ለዚህ መስጂድ ማጠናቀቂያ የአቅማችሁን ድጋፍ በአላህ ስም እንድታደርጉ እንጠይቃለን። ዛሬ የምታደርጓት አንዲት ድጋፍ ነገ በጀነት የሚጠብቃችሁ ቤት ሊሆን ይችላል። አላህ ለመስጂዱ የሚያግዙትን ሁሉ በዱንያና በአኼራ እጅግ የተሻለ ምንዳ ይስጣቸው። ሁላችንም ለግንባታው ድጋፍ ለማድረግ በንግድ ባንክና በዳሽን ባንክ ከታች በተቀመጠላችሁ አካውንት ገቢ እንድታደርጉ እየጠየቅን ለበለጠ መረጃ በ0911 80 47 47 አሊያም 0912 40 16 30 ይደውሉ። አላህ መስጂድ ለሚገነባ በጀነት ቤት ይገንባለት። ይህንን የቆመ መስጂድ በማጠናቀቅ የምንዳው ተካፋይ እንሁን። ይህ ቪዲዮ ለኸይር ፈላጊዎች እንዲደርስ ሁላችንም ሼር እናድርግ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።